ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። በመጀመሪያም እስራኤል ኢራንን ልታጠቃ እንደምትችል በመነገሩ የነዳጅ ዘይት ዋጋ ጨምሯል። መረጃውን እናደርሳቸዋለን። አሜሪካ ያለባት ዕዳ 36.2 ትሪሊዮን ደረሰ። የዚህን መረጃ እንነግራቸዋለን። አሜሪካ ከኳታር የተበረከተውን አውሮፕላን ተረከበች። መረጃውን የምናጋራችሁ ይሆናል። የቀይ ባህር አካባቢ ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ መሆኑ ተነግሯል። መረጃውን የምናጋራችሁ ይሆናል። የፌዴራል ዳኞች አስተዳደር ጉባኤ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ሰጥቷል። የዚህን መረጃም እንነግራቸዋለን። በሐረር ከተማ ለጋብቻ ሽምግልና በላከበት ቀን ኤሌክትሪክ ሲጠግን ህይወቱ አለፈ። መረጃውን ወደ እናንተ የምናደርስ ይሆናል። በመጨረሻም 20 ዓመታትን በኮማ ውስጥ ስለቆየው ወጣት የምንነግራችሁ ይሆናል። እነዚህንና መሰል መረጃዎችን ወደ እናንተ የምናጋራ ይሆናል። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ ግብዣችን ነው። ተከታተሉን። በቅድሚያም እስራኤል በኢራን የኒውክሌር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎ የነዳጅ ዋጋ ከ1 በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይም 1.04 በመቶ ከፍ ብሏል። በዩናይትድ ስቴትስ የዌስት ቴክሳስ መካከለኛ የሐምሌ ወር የድፍድፍ ነዳጅ ዋጋ የወደፊት ዕጣ 70 ሳንቲም ወይም 1.1 በመቶኛ ጨምሮ ወደ 62.73 ዶላር ከፍ ብሏል። በዩናይትድ ስቴትስ የተገኘው አዲስ መረጃ እስራኤል የኢራንን የኒውክሌር መስሪያ ቤቶች ለመብታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ከሚያውቁ በርካታ የአሜሪካ ባለስልጣናት ጠቅሶ ዘግቧል። ባለስልጣኖቹን ጠቅሶ ሲኤንኤን አክሎ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻው ውሳኔ ማድረጋቸው ግልጽ አይደለም ብለዋል። እንዲህ አይነቱ የውጥረት መባባስ የኢራንን የነዳጅ አቅርቦት አደጋ ላይ የሚጥል ብቻ ሳይሆን በሰፊው ክልል ውስጥም ጭምር አደጋን የሚደቅን ነው ሲሉ የሸቀጦች ስትራቴጂስቶች ገልጸዋል። ኢራን በፔትሮሊየም ላኪ አገሮች ድርጅት ውስጥ በሶስተኛ ደረጃ ላይ የምትገኝ ሲሆን የእስራኤል ጥቃት ከሀገሪቱ የሚመጡትን የነዳጅ ፍሰት ሊረብሽ ይችላል ተብሏል። በተጨማሪም ኢራን በባህረ ሰላጤው በሆርሙዝ ማለፊያ በኩል የሚተላለፈውን የነዳጅ ጫኝ በመዝጋት አጻፋውን ልትመልስ ትችላለች የሚል ስጋት አለ። በዚህም ሳውዲ አረቢያ፣ ኩዌት፣ ኢራቅና የተባበሩት አረብ ኤሚሬቶች ድፍድፍ ዘይት እና ነዳጅ ወደ ውጭ መላክ እንዳይችሉ ያደርጋል። በመቀጠልም የአሜሪካ መንግስት ያለበት ዕዳ 36.2 ትሪሊዮን ዶላር ደርሷል። ይህም ከአሜሪካ አጠቃላይ የሀገር ውስጥ ምርት ጂዲፒ አንጻር 122 በመቶ ሆኗል። የአሜሪካ ብሔራዊ ዕዳ በ3 ወር በ1 ትሪሊዮን ዶላር ይጨምራል። ከ36.2 ትሪሊዮን ዶላር የአሜሪካ ዕዳ ውስጥ 3/4ኛው ከሀገር ውስጥ ባለሀብቶች የቀረበ ሲሆን ባለሀብቱ ዋርን ቡፌት የ314 ቢሊዮን ዶላር ዋጋ ያላቸው የአሜሪካ ግምጃ ቤት ሰነዶችን ይዘዋል። አሜሪካ ካለባት ብድር ውስጥ 9.05 ትሪሊዮን ዶላሩን የያዙት ከአሜሪካ ውጭ ያሉ አካላት መሆናቸውን አልጀዚራ ዘግቧል። ከዚህ ውስጥ የጃፓን፣ የዩናይትድ ኪንግደም፣ የቻይና ባለሀብቶችና ተቋማት ከፍተኛ ድርሻውን ይዘዋል። በመቀጠልም አሜሪካ ለፕሬዝዳንት ዶናልድ ትራምፕ ከኳታር በስጦታ የተበረከተውን ቦይንግ 747 ዘመናዊ አውሮፕላን መረከቧን አስታወቀች። ቅንጡ አውሮፕላን ፕሬዝዳንት ዶናልድ ትራምፕ ለይፋዊ የሥራ ጉብኝት ወደ መካከለኛው ምስራቅ ባመሩበት ወቅት ከኳታር መንግስት በስጦታ የተበረከተ ነው። 400 ሚሊዮን ዶላር ያወጣል የተባለውን አውሮፕላን የአሜሪካ መከላከያ መስሪያ ቤት መረከቡን የሚኒስቴሩ ቃል አቀባይ ሼን ፓርኔል ተናግረዋል። በቀጣይ አውሮፕላኑ የአሜሪካን ፕሬዝዳንት ለማጓጓዝ አስፈላጊውን የደህንነትና መሰል መስፈርቶችን ማሟላቱን የመፈተሽ ስራ እንደሚሰራ ተገልጿል። ከደህንነት ምናልባትም ጥቃት ሲሰነዘርባቸው የሚኖረው አስተማማኝነት ነዳጅ አየር ላይ መሙላት መቻል አለመቻሉን ጨምሮ እያንዳንዱ ፍተሻ ተደርጎ ማስተካከያዎች የሚደረግለት ሲሆን ይህም 1 ዓመትን ሊወስድ ይችላል ተብሏል። እነዚህ ማስተካከያዎች ለማድረግ 1 ቢሊዮን ዶላር ያስፈልጋል ነው የተባለው። የቀይ ባህር አካባቢ የጂኦፖለቲካ ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በሩ ተናገሩ። ሶስተኛው የቀይ ባህር ቀጠናዊ ጂኦፖለቲካ ፎረም የቀይ ባህርና የኤደን ባህረ ሰላጤ ቀጠና ሀገራት ለኢኮኖሚ፣ ለደህንነት ትብብር እንዲሁም መልካም አጋጣሚዎች፣ ተግዳሮቶችና የቀጣይ አቅጣጫዎች በሚል መሪ ሀሳብ በአዲስ አበባ የምክክር መድረክ እየተካሄደ ይገኛል። በመድረኩ የውጭ ጉዳይ ሚኒስቴር የስራ ኃላፊዎች፣ የውጭ ጉዳይ ኢንስቲትዩት የስራ ኃላፊዎች፣ የመከላከያ ሰራዊት መኮንኖች፣ በኢትዮጵያ የሚገኙ የተለያዩ ሀገራት አምባሳደሮች፣ ምሁራንና ሌሎች አካላትን በመሳተፍ ላይ ናቸው። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በሩ በዚህ ወቅት እንዳሉት የቀይ ባህር አካባቢ የጂኦፖለቲካ ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ ሚና አለው ብለዋል።
በመቀጠልም የፌዴራል ዳኞች አስተዳደር ጉባኤ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ሰጠ። የፌዴራል ዳኞች አስተዳደር ጉባኤ ግንቦት 14 2017 ዓ.ም ባካሄደው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችና አቅጣጫዎችን ሰጥቷል። በዚህም መሰረት አንደኛ ጉባኤው የፌዴራል ዳኝነት አስተዳደር አዋጅ ቁጥር 1233/2013ን እንደገና ለመደንገግ በተዘጋጀው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ ቀጣይ አቅጣጫ ሰጥቷል። ሁለተኛ የፌዴራል ከፍተኛ ፍርድ ቤት ዳኞች ምልመላን በተመለከተ ጉባኤው ተወያይቶ በምልመላው ቀጣይ ሂደት ላይ አቅጣጫዎችን ሰጥቷል። ሶስተኛ አንድ የፌዴራል ጠቅላይ ፍርድ ቤት ዳኛና አንድ የፌዴራል ከፍተኛ ፍርድ ቤት ዳኛ ባጋጠማቸው የግል ጉዳይ ምክንያት የጠየቁት ፍቃድ እንዲሰጣቸው ወስኗል። በሐረር ከተማ ለጋብቻ ሽምግልና የላከው የኤሌክትሪክ ባለሙያ ሽምግልና በላከበት ቀን ኤሌክትሪክ ሲጠግን ህይወቱ አለፈ። በሐረር ከተማ ጋብቻ ለመመስረት ሽምግልና ወደ እጮኛው ቤተሰቦች ልኮ የጋብቻ ጥያቄ ሽታ ባገኘበት ቀን የኤሌክትሪክ ጥገና እያደረገ ያለ ከኤሌክትሪክ ምሰሶ ላይ ወድቆ ህይወቱ አልፏል። በሐረር ከተማ ሐማሬሳ በተባለ ስፍራ የኤሌክትሪክ ጥገና ለማድረግ በመስክ ስራ ላይ የነበረው ያሬድ ጌታቸው የተባለው የኤሌክትሪክ ቴክኒሻል የወጣበት የኤሌክትሪክ ምሰሶ በመውደቅ ህይወቱ ማለፉን የሐረሪ ክልል ፖሊስ ዋና ጠቅላይ መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ የሆኑት ኮማንደር ጣሰው ቻላቸው ለብስራት ሬዲዮ ተናግረዋል። 20 ዓመታት ኮማ ውስጥ ሉል አልዋሊድ ቢን ካሊድ ቢን ታላል ከሳውዲ ንጉሳውያን ቤተሰቦች የተገኘ የዘር ሐረጉ ከሳውዲ መስራች ንጉስ አብዱልአዚዝ የሚመዘዝ ነው። ሉል በፈረንጆቹ 2005 በደረሰበት የመኪና አደጋ ሳቢያ ያለፉት 20 ዓመታት በኮማ ውስጥ ይገኛል። አደጋው በእንግሊዝ ለንደን በወታደራዊ ኮሌጅ ትምህርቱን ለመከታተል ባቀናበት ወቅት የደረሰበት ሲሆን ከባድና ውስብስብ የጭንቅላት አደጋ ነው። አደጋው ከደረሰበት ጊዜ ጀምሮ ኮማ ውስጥ የሚገኝ ሲሆን በእንቅልፍ ውስጥ ያለው ሉል የሚል መጠሪያ ተሰጥቶታል። የሕክምና ባለሙያዎቹ አደጋው ከባድ ከመሆኑ ጋር ተያይዞ ህይወቱን እናቋርጠው የሚል ጥያቄ ቢያቀርቡም ቤተሰቦቹ ግን በፈጣሪ ተስፋ አለን አንድ ቀን ይነቃል በሚል ሐሳቡን ተቀሞ የህክምና ክትትሉ ቀጥሏል። ወላጅ አባቱ ሉል ካሊድ በፈጣሪ ተስፋ አልቆርጥም፣ የዓለም ህዝብ ጸሎት ያድርግልኝ ብለዋል። በመጨረሻም የፕሪቶሪያ የሰላም ስምምነት በመፈረሙና የሰው ህይወት በመትረፉ የሚቆጫቸው አንዳንድ አካላት አሁንም ግጭት እንዲፈጠር ፍላጎት እንዳላቸው የፕሪቶሪያ የሰላም ንግግር ዋና ተደራዳሪዎች ገለጹ። የፕሪቶሪያ የሰላም ንግግር ዋና ተደራዳሪዎች የነበሩት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከኢዜአ ጋር ባደረጉት ቆይታ ነው ይህንን የገለጹት። በቆይታቸውም የሰሜኑ ግጭት ከተከሰተ በኋላ ከፌዴራል መንግስቱ ጋር የሰላም ንግግሮች እየተደረጉ ባሉበት ወቅት ስምምነቱ እንዳይደረስ እንዲሁም ግጭትና መከፋፈል እንዲቀጥል የሚፈልጉ ጥቂት የቀድሞ የህወሓት ቡድን ነበሩ ብለዋል። የዛሬውን መረጃ በዚሁ አጠናቀናል። ኢትዮ አዲስ 13ን ሰብስክራይብ በማድረግ ቤተሰብ የሆኑ ሁሌም የምንለቃቸው መረጃዎች ደግሞ ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ይጫኑ። እናመሰግናለን።